ዮሐንስ ወንጌል ምዕራፍ 20 ኢየሱስ ጌታ ይቀሰቅሰዋል በሚል ርዕስ ነው ማገለግላችሁ። ምን ይለዋል? የተኛም ይቀሰቀሳል፣ የሞተም ይነሳል። ምን ይላል? ምን ይለዋል? ምን ይለዋል? እንደ እምነታችሁ ይሁን፣ እንደ እምነታችሁ። ይኸው ማስነሳት የምትፈልጉ ከሆነ ኮንፈርም የምታደርጉትና የኔ ጩኸት ምንም አይቀሰቅስም። ያመንከው እምነት ግን የሞተውን ነገር ያነሳዋል። ኢየሱስ ጌታ። እዚህ ቦታ ላይ ስለ ፍቅር አሳያቸዋል። የሰው ፍቅር እስከ መቃብር። በጣም ሰው ቢወድ እንትን ነው የሚገዛል ኪስ፣ የመቃብር ኪስ። በጣም እኮ ወዶ ነው፣ በጣም አፍቅሮ መቃብር ቦታ ነው የሚያደርስ። በጣም ሰው ቢወድ በጣም ቢያፈቅር ሬሳ ቦታ መጥቶ መቃብር ላይ ሻማ ነው የሚያበራው። የሰው ፍቅር ሊሚቴሽን በጣም የተገደበ ነው። ሰው በጣም ቢወድ በምክንያት ነው የሚጠላ። አንድ አለ ካለ ምክንያት የወደዳችሁ የሞተውን ነገራችሁን ካለ ምክንያት መቀስቀስ የሚችል ማንሳት የሱ ልማድ የሆነ ኢየሱስ ጌታ። ምዕራፍ 20 ቁጥር 1 እንዲህ ይላል፣ ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብሯ ተፈንቅሎ አየች። ለሆነ ሰው ይኸው እሱ እኮ የሞተው ነገር ለመጎብኘት እየሄደ የሞተው ነገር በእግዚአብሔር ኃይል ይነሳል። ይገርማችኋል። እቺ መግደላዊት ማርያም ኢየሱስ ክርስቶስን በጣም የምትወድ በጣም የምታፈቅር ሞቱን የማትፈልግ ሴት ናት። በጣም ነው የምትወደው፣ ግን ልክ አላት። ልኳ ከሞት ማስነሳት አይደለም። ልኳ የማርያም ልክ ሄዶ መጎብኘት ነው። ቢበዛ ሽቶ መቀባት ነው። ደሞ አንዳለ ኢየሱስን በጣም የሚወደው እስከ መንግስት መግባት የሚችል ሰውየውም ይላል ወደ ንጉሱ ገባና የኢየሱስ ክርስቶስን ስጋ ለመነው ይላል። ይሄ ደግሞ ከመግደላዊት ማርያም የሚበልጥ ፍቅር አለው ለኢየሱስ። ፖዚሽናል ፐርሰን ነው፣ ስልጣን ያለው ሰው ነው። ስልጣኑ ግን ሬሳ እንጂ የሚያመጣው ህይወት አይሰጥም። አንዳንዱ ስልጣን፣ አንዳንዱ ችሎታ ሬሳ አያነሳም፣ ለመቅበር ብቻ ነው የሚሆን። ትዝ ይላል ብዙ ሰው ታዋቂዎች ሞተዋል። ገንዘብ ካሌላቸው ከታዋቂዎች ጋር አይቀበሩ። አቅማቸው ነው እንዳይቀበሩ ያደረጋቸው። ብራዘር፣ የትኛውም የሰው ፍቅር ሊሚቴሽናል። በጣም ባለጠጋ ቢሆን አንተን ሬሳህን ማንሳት አይችልም። ከንጉሱ ይላል ሬሳውን ለመነው ይላል። ከዛ በጣም ሰው ከወደደ ስጋን ተቀብሎ ሰው ያልተቀበረበት ውድ ቦታ ላይ ያስቀብር ይችላል፣ ግን ህይወት ሊሰጥህ አይችልም። ዛሬ የምነግራችሁ የሰውን ፍቅር አይደለም፣ የመስቀሉን ፍቅር እነግራችኋለሁ። የሞተውን ነገራችሁን ይቀሰቅሳል፣ የሞተውን ታሪካችሁን ይቀይራል። አንድ በተወድጃለሁ የሚል ሰው አሜን። ማርያም ሁሉ በተኙ ጊዜ ሁሉ ኢየሱስን በረሱት ጊዜ ብድግ አለች። በዚህ ማለዳማ ወደ አምላኬ መሄድ አለብኛል፣ ናፈቀኝ አለ። ብዙ ሰው አምላኩን ናፍቋል፣ ግን ማስነሳት አልችልም። ዛሬ የሆነ ሰው ወደ ቤቱ ሲመለስ የሞተው ነገሩ ህይወት ይሰራል። እግዚአብሔር ምስክሬ ነው፣ ህይወት የሚዘራ ነገር አለ። እግዚአብሔር ምስክሬ ነው፣ ህይወት የሚዘራ ነገር አለ። አብርሃምም ይላል ሳራን ይወዳት ነበር ይላል። ማንን? ሳራን። ማካምበርዲና በጣም ነው የሚወዳት ሳራን፣ በጣም ነው የሚያፈቅራት ሳራን። ሳራ ግን ሞተች። ይኸውልህ የሰው ፍቅር ከሞት አያነሳም፣ ስፍራ ነው የሚገዛልን። አብርሃምም ይላል ለሳራ የመቃብር ስፍራ ገዛላት ይላል። ከተማ ቢገዛላት ህይወቷን ካላስነሳ ምን ያደርግላት? ይኸውልህ ባይገዛላትም በስብሳ አፈር መሆኑ አይቀርም።
እኔ ዛሬ ማሳይ ይኸውልህ ከሞት በላይ የሆነ ኃይል አለ። ይኸው ከወደቀ ነገር በላይ ኃይል አለ። ሸተተ ካላችሁት በላይ ኃይል አለ። ይገርማችኋል። አብርሃምም ለሳራ የመቃብር ስፍራ ገዛ። የአብርሃም ፍቅር ሳራን ከቀበራት በኋላ ሰርግ ደግሶ ማግባት። አብርሃምም ይላል ሌላ ሚስት አገባ፣ 6 ልጆችም ወለደ። አይገርምም? ሰው ከሞትክ በኋላ ይረሳል። የራሱን ህይወት ይቀጥላል። አንድ አለ የሆነ ቦታ ላይ የማይጨርስ ለዘላለም የወደዳችሁ እስክትመጡ እየጠበቀ ያለ አንድ እውነተኛ ወዳጅ አለ። ዛሬ የሞተውን ነገራችሁን ይቀሰቅሳል። ዛሬ የሞተውን ነገራችሁን ይቀሰቅስ። እውነተኛ ፍቅር የእግዚአብሔር ፍቅር ብቻ ነው። እንዳትረሱ እናት ልጇን ትረሳለች። እንዳትረሱ አባት ልጁን ይረሳል። ወዷችሁ ለአንድ ዓመት ከናንተ ጋር የነበረ የሆነ ቦታ ላይ ትቷችሁ ይሄዳል። የማይተዋችሁ እውነተኛ ፍቅር ያለበት ነገራችሁ ቢሞት እንኳን መቀስቀስ የሚችል አንድ ኢየሱስ የሚባል አምላክ አላችሁ። አንድ ሰው እጁን ከፍ አድርጎ ነገር ይቀሰቀሳል ይበል። እጃችሁን ከፍ አድርጉና እንዲህ በሉ፣ በጌታዬ በኢየሱስ ስም ነገሬ ይቀሰቀሳል በሉ። እጃችሁን አሁንም ከፍ አድርጉና ነገሬ ይቀሰቀሳል በሉ። ነገሬ ይቀሰቀሳል በሉ። ነገሬ አይሞትም። ይገርማችኋል። ማርያም የሚላ በማለዳ በጨለማ ውስጥ ወደ መቃብር ስፍራ ሄደች። የማንሳት አቅም የላትም። የመቀስቀስ አቅም የላትም። አቅሟ ማየትም ደግሞ ሰው ከሞተ ይሸታል። ሰው እንዳይጸየፈው ሽቶ መቀባት። ብዙ ሰው ልብስ ሊገዛልህ ይችላል፣ ህይወት ሊገዛልህ ግን አይችልም። ብዙ ሰው ርቦ ሊያበላ ይችላል፣ ግን የዘላለም እንጀራ ሊሰጥህ አይችልም። እመነኝ፣ የሆነ ነገር ያደረገልህ የሆነ ነገር አያደርግልህም። ሰው ሙሉ አይደለም። ዛሬ በህይወታችሁ ላይ የምጠራው አንድ አለ፣ ሙሉ የሆነ ከመጣ ሁሉን ነገር ቀይሮ የሚመለስ ህይወት ዘርቶበት የሚመለስ ወደ ከፍታ ሊያወጣችሁ የሚችል። ዛሬ የሞተው ነገራችሁ ይቀስቀስ። ያበቃው ነገራችሁ ይቀስቀስ። የእንደገና ህይወት እንዲጀምሩ ጸልያለሁ። የክብር ህይወት እንዲጀምሩ ጸልያለሁ። በክብር እንድትቆሙ ጸልያለሁ። በክብር ማገርም ደረሰችና ስታየው ግን ተፈንቅሏል። ስታየው ሞታል ያለችው ጉዳይ፣ ሊየው ብላ የመጣችው ጉዳይ፣ ናፍቄዋለሁ ብላ የመጣችው ጉዳይ ቦታ ለቋል፣ ተነስቷል። ኢየሱስ ከማርያም በላይ የሚጠጋጉት 12 ሰዎች አሉ። የማርያም ልክ 12ቱ ጋር መድረስ፣ ወሬውን ማዛመድ እንጂ የሞተውን ፈልጎ ማግኘት አትችልም። ጠፍቷል ግን ልታገኙ አትችልም። አይኖቿ ውስኖች ናቸው። አንድ አይን አለ በዓለም ሁሉ ላይ ያለ፣ አንድ አይን አለ በምድር ሁሉ ላይ ያለ። የእግዚአብሔር አይኖች በምድር ሞላ ላይ ናቸው ተብሎ ተጽፏል። ዛሬ ሁላችሁም በእግዚአብሔር አይን ትታያላችሁ። ሁላችሁም በእግዚአብሔር ችሎታ ትታያላችሁ። ኤው ማደላ አይን ያያችኋል እያልኩን አይደል? ለካ ሰው ውስን ሰው ለካ ውስን እንኳን እሱ አይደለም አይኑ ውስን። የምትወደው ውዷ ጠፍቶባት የት እንዳለ ግን አታውቅ። ለካ ሰው የተቀመጠን ነገር ነው ሄዶ ማግኘት የሚችለው፣ የጠፋን ነገር ማግኘት አይችልም። ማርያም ሄደች። ስትሄድ የኢየሱስ መቃብር ተነስቷል። ኢየሱስ በዛ የለም። በቃ ይኸውላችሁ የከረመባችሁ ሞት፣ የከረመባችሁ ነገር በጌታዬ በኢየሱስ ስም ከቤታችሁ የወጣ ይሆን። በጌታዬ በኢየሱስ ስም የተነሳ ይሆን። በኢየሱስ ስም ይነሳ። መከራችሁን ኢየሱስ እንደጠፋ ይጥፋባችሁ። በኢየሱስም መጥቶ መቃብር ስፍራ ፈልገው እንዳጡት መከራችሁ የተጣ ይሆን። በኢየሱስም የታጣ ይሆን። የለም አንተ አምላኬ እንደ ቃሉ ነው በለው። አጠገብላል አይዋሽም በለው። እንደ ተናገረው ነው በለው። አዎ እግዚአብሔር እንደ ቃሉ ነው። ሰው ብቻ ነው ቃሉን የሚሽር። ሰው በኢየሱስ ስም ውስን ነው ቃሉንም የሚሽር። ወደድኩ ባለ አፍ ጠላሁ ይላል። ሲወድህም በምክንያት ነው፣ ሲጠላህም በምክንያት። ያለ ምክንያት ወዶ ያለ ምክንያት የማይጠላ እውነተኛ ወታ አሜን። ከባራዲ መከበረበንቴ ሱማ
ያለ ምክንያት ከወደደ በምክንያት አይጠላም። ሰው ግን በምክንያት ወዶ በምክንያት ነው የሚጠላ። ከፈለገው ያለ ምክንያት ይጠላል። ምንም ሳታደርገው ይደብረኛል ይላል። ለምን ጠላው ስል ሳይው እንዲሁ ደስ አይለኝም። ሰው እንዲህ ነው። ማርያም ሄዳ ተነስቶላት በቃ ተነሳ አላለችም። ለምን እዚሁ አላገኘሁትም? የምትወጂው ለምን እዚህ ይገኛል? ይነሳ እንጂ። አይ ሞቷል እኮ ሕይወት የለውም እኮ አሁን ሕይወቱን አንፈልግም ሬሳውን ነው አለች። ምን ነው ሲባል ሽቶ ይዣል። ዛሬ ጠላታችሁ መልካም የሚመስል ነገር ይዞ ወደ እናንተ አይመጣም። በጌታ በኢየሱስ ስም አይሳካለት። ሞቲቭ ምን ክፋት አለ? ማርያም መታየሱ መቃብር ማየቱ ክፋት አለ? ስለምትወደው እኮ ሌላ መቃብር ጋር ሄዳ እኮ አይደለም ያየችው ኢየሱስን። ግን አይገርምም? ውስን ነው ብላ ነው የምታምኑ። ዛሬ ከጣሪያችሁ በላይ እግዚአብሔር ያሳስባችኋል። ከእውቀታችሁ በላይ እግዚአብሔር ያሳስባችሁ። ነገራችሁ ከህይወት በላይ የሆነ ከህይወት በላይ ማለት የዘላለም ህይወት አለ። እሺ አሁን ያዝነው ህይወት አለ፣ ከዘላለም ደግሞ አለ። አይዞ ሄኖክም ይላል አካሄዱን ከእግዚአብሔር ጋር አደረገ ይለና ወስዶታልና ምን አላለም? አልተገኘም። አካሄድ ነው ብራዘር፣ ለዘላለም ነው የምቀጥለው ካልክ መብት ነው። አይኔ መሞት ነው ፈልጎ ካል ተሞታለህ፣ ችግር የለበትም። ፍቃድ ነው። አየችሁ አጣችሁና በጣም የሚወደው ሰው አለው። 12ቱ ከሱ ጋር ነበሩ፣ አንዱ ክዶታል። ጴጥሮስ እንኳን ተመልሷል። አሁን 11 አሉ። እነሱ ጋር ሄጄ ልንገራለሽ ማለት እረ ሄጄ አጣሁት ብላ ስትነግራቸው እየሮጡ መጡ። የእነሱም አቅም መፈለግ አይደለም መቃብር ቦታ መምጣት። ብዙ ሰው አንተን የሚፈልገው የወደክበት ቦታ ነው፣ ግን አያገኝም። ብዙ ሰው አንተን የሚፈልገው ውድቀትህ ነው፣ ግን አያገኝም። ትላንትና ያለቀስክበት ስፍራ ነው የሚፈልጉ፣ እዛው መጥቶ ሊያገኙ ነው የሚፈልጉ። ዛሬ ግን ሕያው እግዚአብሔርን አትገኙ። እናንተ ስፍራ ቀይራችኋል፣ ሕያዋን ሆናችኋል። ስራችሁ ሕያዋን ሆኗል። ልጆቻችሁ ሕያዋን ሆነዋል። ስፍራ ቀይራችኋል። ረኒ ጌታን ትላንትና ቦታ አታገኝም በለው። አጠገብላለሁ አልገኝም በለው። የሆነ እጅ መጥቷል በለው። ሕይወት ዘርቶብኛል በለው። ብዙ ሰው ወዶ አይደለም የሚገረምብህ ባይዞ ወዶ እንዳይመስል ትላንትና ቦታ ስላላገኘ ይመጣና አንደን ሰው ነብይ ተለውጣል ሲል ትላንት ጋር ፈለገ ይሄ ነው እንጂ አልተለወጥኩም። ጌታ አልተለወንም እኮ ይውይ እዛው እኮ ነን። ነገር ነው የጨመረብን፣ ሞገስ ነው የጨመረብን። እዛው ቡልቡላነን እኮ ሰውየው ትላንትና ቦታ ስለሚፈልገን ነው የተቀየርንበት። ትላንትና ቦታ ማንም ሰው አገኛችሁ። ያው እግዚአብሔርን አትገኙ። የሚቀይር ቅባት በእናንተ ላይ ያልፋ። ጠረናችሁ ይቀየራል፣ መዓዛችሁ ይቀየራል። ተለውጬ እኮ አይደለም እንደ ትላንት እኮ ነኝ። ያው አስራት ነኝ እኮ ያው ሰባኪ ነኝ። እዚሁ የምሰብክ ሰውዬ ስታገኘኝ ግን የምቀየርብህ ትላንትና ቦታዬ ስለፈለከኝ ነው። እኔ ትላንትና ቦታዬ ምን ሰራለሁ? ትላንት አልፏል፣ እኔም አልፌያል። ማርያም የመጨረሻ እጣዋ የመጨረሻ ነገሯ ለደቀ መዛሙርቱ መንገር። የነሱ ወሬው ከሰሙ በኋላ ጴጥሮስና አንድ ከጴጥሮስ ጋር ያለ ይለዋል መጽሐፍ እየሮጡ ወደ መቃብር ስፍራ መጡ ይላል። የቀደመው ጴጥሮስ አይደለም፣ የቀደመው ሰውየው። አንዳንድ ወዳጅ ሲሮጥ ራሱ ለግሞ ነው የሚሮጥ። መቅደም ነበረበት ጴጥሮስ። ብዙ ነገር አብሮ አሳልፈዋል። ኢየሱስን በደንብ ያውቀዋል። ከሞት እንደሚነሳ ያውቃል። ከአሳፍ ብር ካወጣ ከአፈር መውጣት ያቅተዋል። ደረሱ፣ የለም በፍታ ይለዋል። የተጠቀለለበት በፍታ ግን በመቃብሩ ላይ ነበር። አንተ ኢየሱስ የሚገርም ነው። ፈቶ ነው ያመለጠው። ከእግሩ ላይ ፈቶ፣ ከራሱ ላይ ፈቶ፣ ከልጆቹ ላይ ፈቶ ሕያው ሆኖ ተነሳ። ፈልገው አጡት። ይኸውልህ ለጴጥሮስና ለዮሐንስ አልተገኘም። የተገኘው ኃጢአተኛ የተባለች 6 አጋንንት የወጣላት ሴት፣ ለሷ ግን እንዲህ አላት አለው። የሆነ ሰው ጉዳዩ የሚያወራው ሰው አለ። ራሱ ጉዳዩ አፍ የሚያወጣለት ሰው አለ። ነገሩ አፍ የሚያወጣለት ሰው አለ። የምትፈልጉት ነገር ያናግራችኋል። የምትፈልጉት ነገር ያናግራችኋል። የምትፈልጉት ነገር ያናግራችኋል።
የምትፈልጉት ነገር አቤት ይላችኋል። ይሄው ማገለግለው ጌታ ዝም ያለ ነገር ያወራል። ዛሬ ያወራል አለው ይላል። ፈልጋ አጣችሁ። ደቀ መዛሙርቱ ፈልገው ሄዱ ለሌላ ሊያወሩ። እሷ ግን ረቡኒን ሳታየው መሄድ አልፈለገች። የሷ ፍቅር ይለያል። የነ ጴጥሮስ ከዚህ በፊትም ሄደው ነበር፣ አሁንም ሄዱ ሊያወሩ። እሷ ግን እዛው ቆማ ዘበኛው መስሏት መልአኩን እንዲህ አለችው፣ ወዳጄን አየኸው? እዚህ ጋር ቀብረውት ነበር እኮ። የት ሄደም ወደው ወስደው ከሆነ እኔ አመጣዋለሁ። የት ነው አለች። አምጥታ ልትቀብረው እኮ ነው። ግን ፍቅሯ ነው፣ ልኳ ነው። ይሄን ብቻ ነው ማድረግ የምትችለው። ይሄን ብቻ ፈልጋ አምጥታ ስጋውን መቅበር እንጂ በህይወት ማኖራቸው። ፍቅሯ እዚህ ድረስ ነው የማርያም። ግን ትታው መሄድ አልፈለገችው። መቃብሩ ጋር ቁጭ ብላ ነበር። የታል ውዴ ትላለች። የታል ቢሞትም እፈልገዋለሁ። ሞተ ብዬ አልጥለው። ነገሩ የኔ ነው፣ የኔ ነው፣ የኔ ነው። ሬሳው የኔ ነው። ጥያው አልሄድም። በህይወት ባይቀጥልም ቢቀጥልም የኔ ነው። እሳለመዋለሁ ሞቶም፣ እሰግድለታለሁ ሞቶም፣ እቀባዋለሁ ሞቶም፣ ከሸተተኝ ሽቶ ቀባዋለሁ እንጂ ይሄ አጋንንት ያባረረልኝ ነፃ ያወጣኝ ነፃነቴን አውጆ የሞተውን እፈልገዋለሁ። ሰዎች ኢየሱስን ጌታ አይደለም ይሉታል። ማርያም ሞተው ሽቶ ተቀባዋለች። የኔ ነው አውቀዋለሁ። የሱ እጅ በህይወቴ ላይ አለ። እኔን ነፃ አውጥቶኛል። ዛሬ ሞተው ሊሆን ይችላል። በህይወት እያለ ባለውለታዬ ነው። አንዳንድ ሰው ሞቷል ብሎ ትቶ ሊሄድ ይችላል። ግን አንድ አለ በህይወትም በሞትም መሃል እያለ እውነተኛ ወዳጅ። አትገርምም? ማርያም አትገርምም? ደቀ መዛሙርቱ ትተውት ሄደው ሊያወሩ፣ አረ ሰውየው ተነሳ መሰለኝ ሊሉ መስሎ ነው ሬሳውን ወሰዱት ብለው ሊያወሩ። ማርያም ግን እንዲህ አለች፣ ፈልገዋለሁ፣ ውዴን ፈልገዋለሁ። ምልክት አለብኝ፣ አሻራ አለብኝ። ቢሞትም ከዚህ በፊት በህይወት እያለ ውለታው አለብኝ። አብልቶኛል፣ አጠጥቶኛል፣ ከሰው ቀላቅሎኛል። ሰዎች የሚንቁኝን እኔን ማርያምን አጋንንቴን አውጥቶ ነፃ አውጥቶ በህይወት አስቀጥሎኛል። ከሰው መሃል ቀላቅሎኛል። ነፃነት በህይወቴ ላይ አግኝቻለሁ። ዛሬ ሬሳው ያስፈልገኛል አለች። ሞቶ ያስፈልገኛል አለች። እኔ ሰግድለታለሁ አለች። ማለዳ ተነስቼ ወድቅለታለሁ አለች። ለእናንተ ነው የሞተው፣ ሞቶ ለእኔ ሕያው ነው አለች ማርያም። አንተ ሰው የተዘባበተበትን ነገር መውደድ፣ ይሄ እኮ መታደል፣ ይሄ እኮ የክርስቶስ ፍቅር ነው። ባይዞ ሰው አልፈልገውም ያለውን መውደድ፣ ይሄ እኮ የእግዚአብሔር መልክ ነው። ኢየሱስ ጌታ። ኢየሱስ ማን ነው? ኢየሱስ ማን ነው? ከኔ ጋር ሁኑ። የሚገርምህ አንዳንድ ሰው ክፉ ነው፣ ተሰቅሎ ይሳደባል። ወርዶ መስሎ ነው። አንዳንድ ሰው ካንተ እኩል ተሰቅሎ ውረዳ ይላል። ምን አፎካከረው? ራሱ አይወርድም። አንዳንድ ሰው ተሰቅሎ ነው የሚያማ። አንዳንድ ሰው ተሰቅሎ ነው ነገርህን የሚያበላሽው። አንዳንድ ሰው ተሰቅሎ ነው የሚያዋርድ። ካንተ እኩል ነው። እንዴት እስቲ በጌታ ከኢየሱስ ጋር የተሰቀሉት ይላል። አንደኛውን በደንብ ያለው ደህና ነህ እስቲ ወንድ ኮንክ ማዳን ከቻልክ እኛንም ራስህንም አድናለሁ። ተሰቅለ ትፎግራለህ። አንዳንድ ሰው እኮ ተሰቅሎ ነው የሚለፈልፍ። ወርዶ አይደለም፣ ካንተ በልጦ አይደለም፣ ተሽሎ እኮ አይደለም። ተሰቅለ እኩል ተሰቅለን መተዛዘን ነው እንጂ ያለብን እዛ እንኳን እንዋደድ እንጂ ተሰቅለን እንዋደድ እንጂ። አይ አንዳንድ ሰው ደካማ፣ አንዳንድ ደግሞ የሚገርም እየሞተ የሚወድ የተሰቀለውን አምላክ የሚል ምን አይነት ፍቅር ነው? ይሄኛው ደግሞ እንዲህ ይላል፣ እኛ እኮ በስራችን እኛ እኮ ወንበዴዎች ነን። እሱን ታሪኩን ሰምተናል አይተንማል። መውረድ ላይችል ይችላል፣ ግን ካለ በደሉ ተሰቅሎ እንዴት ትሰድበዋለህ? የዚህ ፍቅር ደግሞ ይለያል። ከዛ ምን እንዳለ ታውቃለህ? አንተ ኢየሱስ አለ ሞተህም ታድናለህ አለ። ሞተህም በህይወት ታስቀጥላለህ አለ። አይገርምም? የተሰቀለን ማመን አይከብድም? እየሞተ ያለውን ማመን አይከብድም? ዛሬ ነግሬሃለሁ፣ ነገር ተሰቅሎም ቢሆን በህይወት ይኖራል። ነገር በህይወት ይኖራል።
ሰው ነገርህን አበላሽቶት ቢኖርም በሕይወት ይኖራል። ሰቅለውት በሕይወት ይኖራል። ገለውት በሕይወት ይኖራል። ነገራችሁ ተሰቅሎ ያላችሁ ሰዎች እንዴት ይወርዳል? አብቅቷል ያላችሁ ሰዎች እኔ እየነገርኳችሁ ነው። ስትመለሱ ወክ እያደረገ ታገኙታላችሁ። እየሄደ ታገኙታላችሁ። ተነስቶ ታገኙታላችሁ። እንዴ አለ ተሰቅሎ። ይሄኛው ውረድ ይለዋል። ይሄኛው ደግሞ ምን እንደሚል ታውቃል? በመንግስት አስበኝ። ሞተም መንግስት አለ አሉ። ተዋርደህም መንግስት አለ አሉ። አንተ የሆነ የራስ ጣሪያ አለህ አሉ። ምድር የማይገባት እኔ ብቻ የገባኝ የዘላለም ሕይወት የሚባል ነገር አለ አሉ። ሶስት ሆኖ ተሰቅለው አንዱ ውረድና አድነን ይላል። አንደኛው ምን እንደሚል ታውቃል? ሞተም ታድናለህ ይላል። እና ይላል አሁን አለው አሁን በመንግስት ምን በለኝ አስበኝ። ኢየሱስ ምን እንዳለ ታውቃል? አሁን ከኔ ጋር ማከምበርት ይኸውልህ፣ ስልጣኔ ካወክማ እኔን ካመንከኝማ እዚህ እያለሁ ላይ ያስገባሃለሁ። መጽሐፍ ሲናገር እንዲህ ይላል፣ እናንተ በክርስቶስ ምን ብላችኋል? ተሰውራችኋል። የሆነ ሰው እዚህ እኮ ነው ያለው ኤልሻዳይ ቸርች፣ ግን እንዲህ ይሆንለታል። እሱ እዚህ እያለ ነገሩ ይወርዳል። ነገሩ ትንሣኤ ያገኛል። መንገዱ ትንሣኤ ያገኛል። ዋው አይገርም? ፍቅሩ ይገርማችኋል። ደግሞ አንድ ፍቅር አለ። ሬሳ ቤት አስቀምጦ ቦታ የሚገዛ አብርሃምም ይላል ሚስቱ ሞተችበት መጽሐፍ ነው። ስትሞት ሬሳውን አስቀምጦ ቦታ ግዢ ላይ ይደራደራል በወርቅ የሰው ፍቅር ቦታ እስከ መግዛት። ይኸውላችሁ እውነተኛ ፍቅር በስም የሚጠራ ነው። እመነኝን በጣም የምትወደው አባት ከሞተ ሬሳ ነው የምትለው ስሙ። በጣም እኮ ነው የምትወደው። የሚገርም ገጥሞኛል። እኔ እናቴ የሞተች ጊዜ ወይኔማዬ እናቴ ብዬ ሬሳ የሚሸከመው መኪና ሲቆይ እረ ሬሳው ይውጣል። ቅድምማዬ ያልኳትን እናት ሬሳ አልኳት። አየ ፍቅር ሰው ከሞተ ስሙ ይቀየራል። ሬሳ ነው። አንድ እውነተኛ ፍቅር አለ በስም የሚጠራ። ኢየሱስ ሬሳ ብሎ አያውቅም። የሞተን በስም ነው የሚጠራው። ዛሬ እኔ ነገራችሁን በስሙ ነው የምጠራው። አልሞተም፣ በሕይወት አለ። ዛሬ በኢየሱስ ስም ነገራችሁ ካለበት ይውጣ። ማዲን ከበርቴኒ ማሎ በስሙ ጠራዋለሁ። ቢዝነሳችሁ ይውጣ፣ ጤናችሁ ይውጣ፣ ልጆቻችሁ ይውጡ። ትዝ ይላችኋል አልዓዛር ሞተ። ሳይሞት በፊት ታሞ ነበር። ወደ ኢየሱስ መልእክት ላኩ። እህት ባይዞ የምትወድህ እስክትሞት ድረስ ወደ ኢየሱስ መልእክተኛ ላኩ። እንዲህ ብለው የምትወደው ይኸውልህ በጣም ሰው ቢወድህ ሐኪም ቤት ነው የሚያደርስ፣ የሚያከም አካባቢ ነው የሚያደርስ። ከዛ ውጪ ምንም አይረዳ። ሲያቅታቸው ትዝ አላቸው አንድ እየዞረ ሰው የሚፈውስ ደግሞ የነሱ ወዳጅ የሆነ አልዓዛርን ደግሞ አብልጦ የሚወድ ለሱ መልእክት ላኩለት። ኢየሱስ አሉት እኔና እህቴ ነን፣ የምትወደው አልዓዛር ሞተ እኮ። ኢየሱስም ይላል 3 ቀን ቆየና በአራተኛው ቀን ተነሳ። ዛሬ ለሆነ ሰው ኢየሱስ ይንቀሳቀሳል። ይኸው የሞተው ነገራችሁ ለታምራት ሊሆን ነው። የእግዚአብሔር ልጅ ክብር ሊገለጥበት ነው። እኔ ካመንክ ነው የምሰጥ። በኢየሱስም ነገር ትንሣኤ ያግኝ። በኢየሱስም ነገር ትንሣኤ ያግኝ። አለ ሰው ሲጨርስ የሚመጣ፣ ባል ሲጨርስ የሚመጣ፣ ሚስት ሲጨርስ የሚመጣ፣ አባት ሲጨርስ የሚመጣ፣ እናት ሲጨርስ የሚመጣ አለ እኮ። ኢየሱስም ይላል በአራተኛው ቀን ወደና አልዓዛር መጣ። አንተ እህት እንኳን ምቀኛ ትሆንባለች። በይ ጨርሳለች አትነሳም ብላ ደምድማለች። ጌታ ምስክር፣ ወንድሞቻችሁ እያዩ እህቶቻችሁ እያዩ ባለቀ ጉዳይ ላይ እግዚአብሔር ይመጣል። እሱ እኮ ሰው አይሆንም ብሎዋል።
እግዚአብሔር ምስክሬ ሰው ትሆናል። ወይ በቃ የሱ ህይወት እኮ የተለመደ ነው ተብሏል። እግዚአብሔር ምስክሬ ነው የሚለውጥ እጅ ያገኛል። ኢየሱስ መጣና ማርያምን አገኛት። ወይኔ ያለችው ምን አለ በፈጠንክ፣ ምን አለ ቶሎ በመጣ ይነሳ ነበር። ያንቺ ነግሬሽ ነበር እኮ እኔ እኮ የዘላለም ህይወት የምሰጥ ነኝ። እሱን ማቃል አለችው። አይደለም በዚህም ይሰራል አለች። ሁለተኛውም መጣች። ጌታ ሆይ ብላ ለቀሰች። የት አኖራችሁታል? የት ቀበራችሁት? አይደለም ያለ እነሱ ቀብር ቦታ ነው የሚያውቁት፣ እሱ እንዳቆየው ነው የሚያውቀው። የሆነ ቦታ ቁጭ ብሎ ነው እንጂ አልሞተም። አልዓዛር የሆነ ሳጥን ውስጥ ከተውት ነው እንጂ ይነሳል። በእግዚአብሔር ዓለም እንደዛ ነው ነገራችሁ። እናንተ የሆነ ቦታ አስቀምጣችሁት ነው እንጂ አልጠፋም ነገራችሁ። እግዚአብሔር ልጅ እየጠበቀ ነው። የሱ ኃይል ደግሞ ነገራችሁን ይቀሰቅሰዋል። ይገርማል። ወዴት አኖራችሁ ሲል ልትሄድ ነው አለችው። ይሸታል። ወንድምሽን አው ከሞተ ይሸታል። በቃ አከተማ አንቺ ጋር ያልዓዛር ጉዳይ አው አክተሟል። ይሸታል ያለችው እህቱ ነች። የገዛ እህቱ አልዓዛር ሲቀበር ደረቷን በጣም የመታችው እህቱ በሱስ ጉድጓድ ውስጥ ካልገባው ብላ ሶሶ ያዛት እህቱ ይሸታል አለችው። እና አትሄድም አለችው። ተመለሻ እኔ ፍቅር ያላት የሚሸተውን ህይወት መስጠት። አሜን። ተወደዋለህ ብለሽ ነበር አይደል? አዎ ፍቅሬ ላሳይሻ። እንዳንቺ አይደለም ቀብሬ የምመለስ፣ እንዳንቺ አይደለም ይሸታል ብዬ የምተው። የኔ ፍቅር አላት ህይወት እስከ መስጠት ነው አላት። የሆነ ነገራችሁ ዛሬ ይቀሰቀሳል። ሸተተ ያላችሁት ነገር ጠረን ያወጣል። ዛሬ መልካም ጠረን ያወጣል። እንዴት እየሰማችሁኝ እንደሆነ አላውቅም፣ ግን እግዚአብሔር በጣም እያወራ ይገርማል። መቃብሩ ጋር ደረሰ ኢየሱስ። አሁንም ትለፈልፋለች የአልዓዛር እህት። እሱ ሄዶ ያልደከመው ደርሶ በኢየሱስም ደርሶ ያልደከመው ልታደክመው እህት ምቀኛ ትሆናለች። ጌታ ሆይ እረ ይሸታል። አዛኛ አትመስልም። የሞተ ነው የሚታዘንለት፣ በህይወት ያለ እንዴት ይታዘንለታል? በቃ እንዳረገው ያርገው እንግዲህ ይባላል እንጂ ይሸታል ይባላል፣ አይነሳ ይባላል። አንዳንድ ሰው አዛኝ መስሎ ቀባሪ ነው። አረ ተው ላንተ አይበጅህም ብሎ ይገልሃል፣ አይነሳ ብሎ ይከለክልሃል። አንዳንድ ሰው ወዳጅ ይመስላል፣ ጠላት ነው። ያው ደረሰ እንግዲህ አለ አሁን ይሽታተኝ ፈልጌዋል፣ እወደዋለሁ፣ ወንድሜ ነው፣ አዛለሁ። ዛሬ የሆነ ነገር በስሙ ይጠራል። ወዳጄ ብትሰማኝ ነው የሚሻለው። በስሙ ይጠራል። የሆነ ነገር ይቀሰቀሳል። የተኛ ነገር ይነቃል። ዛሬ ምንድነው የሞተባችሁ? መሞት ማለት እኮ መቃብር ላይ ገባ አይደለም። ተስፋ የቆረጣችሁበት ነገር ምንድን? ወንድም አላችሁ፣ እህት አላችሁ፣ ወደ ጌታ እንዲመጣ ፈልጋችሁ ከእግዚአብሔር ዓለም የሞተ ሰው አላችሁ። ዛሬ ሕያው እግዚአብሔር ይቀሰቅሰዋል። የአምላኬ መልአክ ይቀሰቅሰዋል። እናታችሁን ይቀሰቅሳል፣ አባታችሁን ይቀሰቅሳል፣ እህቶቻችሁን ይቀሰቅሳል። ወደ ራሱ ዓለም የሚጠሩ ሰዎች አሉ። ለዛ ነው መጽሐፍ ሲናገር እግዚአብሔር የሟቹን ሞት አይወድም ይላል። ሰውየው የሟቹን ሞት ማለት ሰውየው በህይወት አለኮ ግን ዘላለም የለውም። ለምን? ኢየሱስ ክርስቶስን ጌታው አላደረገም። አንዳንድ ሰው በህይወት አለ ግን ሞቷል። እግዚአብሔር ያልወደደውን እኛም አንወድም፣ እንቀሰቅሰዋል፣ እንጠራዋለን። መጣና ኢየሱስ እንዲህ አለ፣ እንግዲህ አለ ድንጋዩን አንሱታል። ዛሬ ሰው ያስቀመጠባችሁ ነገር፣ ትውልድ ያስቀመጠባችሁ ነገር፣ የናንተ ነገር ላይ የተቀመጠ ሰው መንግስት ያስቀመጠው ነገር ዛሬ በጌታዬ በኢየሱስ ስም ይነሳል። በጌታዬ በኢየሱስ ስም ይነሳል። በጌታዬ በኢየሱስ ስም ይነሳል። ራሳቸው ያነሱታል። ራሱ አይደለም ያነሳው፣ አንሱት። ማካምባ ለሆነ ሰው ትእዛዝ ይወጣል። ለሆነ ሰው ከሰማይ ከእግዚአብሔር ዘንድ ትእዛዝ ይወጣለታል። አንተን ያስቀመጥከው አንተ አንሳ የሚባል ሰው አለ። አንተን ያኖርከው አንሳ የሚባል ሰው አለ። ትእዛዝ ይወጣል። አንሱት።
አነሱ። ይኸውልህ የሰውን ስራ ሰው ነው የሚሰራው። አይገርምም? አልዓዛርን ድንጋይ እንዳስቀመጡበት ድንጋይ አነሱለት እንጂ ሊያነሱት ግን አልቻሉም። የሚቀጥለው ስራ የኔ ነው አለ። እህቱ ሬሳ ያለችውን አብቅቷል ያለችውን ኢየሱስ እንዲህ አለ፣ አልዓዛር ተነስ፣ ና ውጣ። የሆነ የተደበቀ ነገራችሁ ይወጣ። እጠራዋለሁ በስም በኢየሱስ፣ እጠራዋለሁ በስም በኢየሱስ። የእናንተ ነገር ይውጣ፣ የእህቴ ነገር ይውጣ፣ የወንድሜ ነገር ይውጣ። አልዓዛርን ጠራው። አልዓዛር እንዴት እንደወጣ ታውቃለህ? እንደጠቀለሉት ላሳያችሁ። አልዓዛር ስሙን ሲሰማ የጠራው ሰው አይደለም፣ እህቱ አይደለችም። እህቱማ ወረተኛ ነች፣ ይሸታል ብለዋለች። የእሷን ድምፅ አይሰማም። የቀባሪዎችን ድምፅ አሰማም። ዛሬ የጠሪውን ስም ነው የምሰማው። የቀባሪዎችን ነገርህን የከተቱት ድምፅ አሰማም። ዛሬ ሕይወት የሚሰጠውን የጌታን ስም ትሰማለህ። እሱ ደግሞ አውጥቶ ያቆመሃል። እልህ ና ሲለው ሰማውና እያለ አልመጣም። መቶ እህቱ ፊት አልቆምም፣ ጠሪው ፊት ቆም። ዛሬ ነገራችሁ ተነስቶ ካለበት ተነስቶ አምላካችሁ እግዚአብሔር ፊት ይቆማል። ለምስጋና የሚቆም ነገር አለ። ለእልልታ የሚቆም ነገር አለ። ለበጎነት የሚቆም ነገር አለ። እግዚአብሔር ነገራችሁን ያቆመዋል። ይኸውልህ ቃሉን ሲናገር ኢየሱስ አለ ሄደን አለው አልዓዛርን እናስነሳው አለ ሲል ሞቶ የለ እንዴ? ምኑን ነው ተኝቶ ነው እንዴ ያሉት። ሁለት ይሄ ብቻ አይደለም። እዛ ከተማ ኢየሱስን ሊገሉት ይፈልጋሉ። ኢየሱስ ሕይወት አስነሳለሁ ይላል። ገዳዮች ደግሞ ይወዛሉ። ገዳዮች መሃል እግዚአብሔር ታምራት ያደርጋል። ገዳዮች መሃል የሞተ በእጅ ይነሳ። ገዳዮች መሃል ያንተ ነገር ሕይወት ይኖረዋል። ይኸው ዝናህን ያወጣዋል እግዚአብሔር። ይገርማል። በጣም ነው የሚገርመው። ከዛ ምን እንዳለ ታውቃለህ? ኢየሱስ ለእግዚአብሔር ክብር ይሆን ዘንድ